መርሃባ ጀምአ ኬፍ አልኩም ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ሰላም ሰላም መጣችሁ። ይህ ቻናል አረብኛን በአማርኛ የምንማማርበት ዩቲዩብ ቻናሌ ነው። በዛሬ ቪዲዮ እንግዲህ ይዤላችሁ የመጣሁት የኩሽና እቃዎችን ስም ዝርዝር እና የቅመማ ቅመሞችን ስም በአረበኛ ይዤላችሁ መጥቻለሁ። ቀጥታ ወደ ትምህርታችን እንሄዳለን። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑበት እናጠይቃለሁ። ኩሽና በአረበኛ መጥበህ ይባላል። ፍሪጅ ተላጃ ይባላል። ኦቨን ፎርን ይባላል በአረበኛ። የጋዝ ምድጃ ቦታጋዝ ይባላል። ማይክሮዌቭ ነው፣ ተመሳሳይ ነው። ማይክሮዌቭ ነው በአረብኛም በአማርኛም ተመሳሳይ ነው። የጭስ መሳቢያው ሽፋጥ ይባላል። ድስት ጌደር ይባላል በአረብኛ። ሳህን ወይም ደግሞ ጠበቅ። የቡና ስኒ ፊንጃር ገሃዋ ይባላል። የሻይ ስኒ ፊንጃር ሻሃይ ይባላል። ትሪ ሰኒያ ይባላል። ተርሙስ ወይም ደግሞ ገላያ ይባላል። ብሌንደር ወይም ደግሞ መፍጫ ሀላጥ ይባላል። የእቃ ማጠቢያ ሳሙና ፌሪ ወይም ደግሞ ሰቡን ገሲል መዋኢን ይባላል። ስፖንጅ እቃ የምናጥብበት ስፖንጅ ምን ይባላል? እስፈንጅ ይባላል። ማጠቢያ ማሽን ገሳላት አጥባቅ ወይም ደግሞ ገሳላት መዋኢን ይባላል። የአትክልት መላጫው እንደዚህ በቁመቱ ይዘን የምንልጥበት ቀሻራ ይባላል። የእቃ ማጠቢያ ሲንክ ማክሳላ ይባላል። መጥበሻ በአረብኛ ሚግላት ጣዋ ሚግላት ጣዋ በእነዚህ ስም ይጠራል ማለት ነው። ማንኪያ መለአቂያ ይባላል። ሹካ ተመሳሳይ ነው። ብርጭቆ ኮብ ወይም ደግሞ ግላስም ይሉታል ማለት ነው በአረብኛ። የእንጨት ማማሰያ መልአገት ሀሸብ ይባላል። ማጥለያ ሚስፋት ይባላል። የእንቁላል መምቻ ሀፋግ ወይም ደግሞ መድረብ ይባላል። ትልቅየው ጭልፋ መግረፍ ይባላል። የሻይ ማፍያ ማንቆርቆሪያ እብሪቅ ይባላል። ቢላዋ ስኪን ይባላል። መክተፊያ ሎህ ተቅጢህ ይባላል። ሎህ ማለት እንግዲህ ሰሌዳ ማለት ነው። አሁን ለምሳሌ ጥቁር ሰሌዳ ማለት ብንፈልግ ሎህ አስወልድ እንላለን። ጥቁር ሰሌዳ እያልን ነው ማለት ነው። ምሳቃ ልጆች ትምህርት ቤት ይዘውበት የሚሄዱት ምግብ ይዘውበት የሚሄዱት ምሳቃ ለንች ቦክስ ይባላል። ይህ ከእንግሊዝኛው ጋር ተመሳሳይ ነው። ውሃ የሚይዙበት ዘምዘሚያ ይባላል። የምግብ መሸፈኛ ሁለት አይነት የምግብ መሸፈኛዎች አሉ። ቀዝቃዛ ምግብ የምንሸፍንበት እና ሙቅ ምግቦችን የምንሸፍንበት ማለት ነው። ቀዝቃዛ ምግቦችን የምንሸፍንበት ናይሎ ወይም ደግሞ በአረበኛው ተግሊፍ ይባላል። ትኩስ ምግቦችን ደግሞ የምንሸፍንበት አሉሚኒየም ወይም ደግሞ ፎይል ብለን በአማርኛ የምንጠራው በአረበኛ ደግሞ ገስጢር ይባላል። እቃዎችን ስም ይሄን ያክል ካየን ወደ ቅመማ ቅመሞች እንሄዳለን። የቅመማ ቅመሞችን ስም በአረበኛ ምን እንደሚባሉ አብረን እናያለን። ቅመማ ቅመም ማለት እንግዲህ ባህራት ወይም ደግሞ እብዛር ባህራት ወይም ደግሞ እብዛር ይባላል ማለት ነው። ቅመማ ቅመም ማለት ባህራት ሙሸከላ ማለት እነዚህ ሁሉም ቅመሞች ተፈጭተው በአንድ ላይ የሚሰጡት ውጤት ባህራት ሙሸከላ
በአማርኛ መከለሻ የምንለው ማለት ነው። መከለሻ ቅመም የምንለው በአማርኛ ከሙን ነው። ተመሳሳይ ነው ከአማርኛው ጋር። ቀረፋ፣ ግሪፋ ወይንም ደግሞ ደርስን ይሉታል ማለት ነው። ቁርንፉድ ይባላል ማለት ነው። አብሽ ሄልበ ይባላል። በሶ ብላ ሪሃን ይባላል። ሮዝመሪ አክሊል ጀበል ወይንም ደግሞ ሮዝመሪ የሚላሉ። የደረቀ ሎሚ ሌሞን አስወድ ይባላል። ቁንዶ በርበሬ ፍልፍል አስወድ ይባላል። ነጭ አዝሙድ ያነሱን ይባላል። ጥቁር አዝሙድ ሀባ ሶዳ ይባላል። እርድ ኮርኮም ይባላል። ናና ነአነአ ይባላል ማለት ነው። ሰናፍጭ ሀርደል ይባላል። ሄል ነው። ስለዚህ ቤተሰብ በዛሬ ቪዲዮ የነበረን ቆይታ ይሄንን ይመስላል። ቪዲዮ እንደወደዳችሁት እና እንደተጠቀማችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። እንታጀብኩም አልቪዲዮ ለትንሰውና ላይክ ወላ ኢሽትራክ አሽፍኩም ፊል ቪዲዮ ጃይ أحبكم مع السلامة.